ምን በል አንተ ትተኛለህ። ዝናብ ነው እና ኑ ዛሬ የሆነ ብሎ ነገር አለኝ ስራ አሰራዩ እና ቲቪ ሳገኘና ገባንላችሁ። ከዛ ሄድን ነበር። ደግሞ ምንድነው የወንድ ብሎግ ላይክ ማታረጉት? ኧረ ተው ብቻ ዝናብ ነበርና ዝናቡ አዛር በዚህ በዝናብ እና ሊትራሊ ከጀበስብሻለሁ እየወለወልኩ ነበር። ጭራሽ ምን ላድርግ ጨርሻለሁ። ብቻ ደረስን። የጠራንበት ቃላባ ነበር ይባለው ሰፈሩ ገባን ምናምን። እዚህ ጋር ያው ገባን። ያው እቃችን ስታፕ እያደረግን ነበረ ምናምን። ዲኮርም ደስ ይል ነበር እና ጀስት ሹት እየወሰድኩ ነበረ ያው ለመዘጋጀት ምናምን እና ልጁ መጣላችሁ። ወይኔ በጥበጥ ደበረ በጥበጥ በቃ እኔ በቃ ቤቢ በማለት ድምጼ ዘጋ። ዛሬ ያልኩ በቃ ያልኩት ቤቢ ሊሰማ ነው። ከዛ እዚህ ጋር ባስኪው ስልክ ላይ ቁጭ አላለም። ከዛ ይቻልክብኝ ምናምን ብዬ እና እዚህ ጋር ልጁ ተነስቶ ወጥቶ ነበረ ማለት ከቦታው እና ናስቲ ቤቢ እያልኩኝ ያው ሊሰማኝ አልቻለም። በጣም ይጫወተብኝ ያልኩት በቃ ታውቃላችሁ። ከዛ መጨረሻ ላይ መጣላችሁና አጠገቤ ቁጭ አለ። ከዛ የተነሳውን ፎቶ እያየሁ ነው ተገርሞ በፍቅር ነበር እያየ ነበረው። ዊዝ ይለያል። ከዛ ምግብ መጣልን በልተን ጨርሰናል። አንድ ቁርጥ የበለው ባይዘው ደግሞ ከዛ ኬክ ምናምን ያው እኔ ብዙም ስለማልወድ ነካኝ ያረኳት ያው እንዳይደብራቸው ምናምን ብዬ ነበር። ፋይናሊ ጨረስን ወጣንላችሁ ምናምን እና እዚህ ጋር እና ጋይስ ስራ እንደዚህ ነው ባጭሩ። ዩቲዩብ ላይም ጀምራለሁ ብያለሁ እና በቃ አሁን እዚህ ጋር መንገድ ላይ ታክሲ አጥቼ ነበር ስንከላታ ፋይናሊ ያገኘው በቃ ወደ ቤታችን እየሄድን ነበር እና ቴንክስ ጋይስ ያው ስላያችሁኝ አመሰግናለሁ። ቻው